ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ ውድ የኔ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ ያልኩኝ ዛሬ ይዤላችሁ የመጣሁት የጉብጉብ አሰራር ወይም ደግሞ የክራብስ አሰራር የወጥ አሰራር ነው። ትወዱታላችሁ ተስፋ አደርጋለሁ። ያው ለእናንተ አይደለም ለሰዎቻችሁ ነው። ለእኛ እንደዚህ አይነት ነገር እንደማይሟጥልን አውቃለሁ። ያያችሁ ከአመዳምነት ወደ ወርቃማነት ለውጬዋለሁ። እኔ የእናንተ እህት በሙቋ አጥቤው ነው እንደዚህ ከለሩን የለወጠው ማለት ነው። ያዘጋጀሁት ሽንኩርት በዛ አድርጌ፣ ቲማቲም አንድ 6 ፍሬ፣ እነዚህን ያያችኋቸው ቅመም፣ ጀልፈ ወርቅ አልቃን ብቻ ያላችሁን ማለት ነው። ሰምነና ዘይት ሁለቱም ሚክስ አድርጌ ድስቴ ላይ ያደረኩ የምታዩዋቸው ቅመም ያደረኩ። ቀጣይ ሽንኩርት ነው የሚከተለው ኮክቴል። እሱንም ከለሩ ለወጥ እስኪል ድረስ ጥብስ አደርግላችኋለሁ። እና እንዴት ናቸው? እዚህ ጋር አሁን ሽንኩርት በደንብ እስኪጠበስ ድረስ ጊዜ ይወስድብኛል አላችሁ ወይ? ሰላማችሁ በዘት ይበል ተረፍረፍ ይበል። ውድ የኔ እህቶች፣ ውድ የማዳም ቅመሞች፣ በተለይ ራሳችሁን ጠብቁ። የበረሃ አንበሶች እንደው ራሳችሁን ጠብቁ። አሁን ሰዓት የሚሰማው ምን አይነት ጉድ እየሰማን እንዳለ በጣም የሚያስጠላ፣ ለጆሮ የሚቀፍ የሆነ በቀደም ያቺ ትንሿ እህታችን ሁለት እግሯ ተወስዶባት በምን አይነት እንጃ ብቻ እሱ ይወቀው። እኔ ፍርዱን ከአላህ ታገኘው፣ ሀቋ ይውጣላት። የምር በጣም ነው የሚያመው፣ በጣም ነው የምታሳዝነው። ያማል፣ በጣም ያማል። የምር እንደ ሰውኛ ያማል። ምን አይነት ክፋት ነው? ሀቋን አላህ ያውጣላት ነው። እንጃ አንጀት ነው የምትበላው የምር። ዛሬ ልጅቷ በጣም ትንሽ ልጅ ናት። ዛሬ ከሀገሯ ከወጣች በጣም ትንሽ ቀን ነው። ሱብሃንአላህ እንጃ በጣም ያማል የምር። ብስሚላህ ወላሂ በጣም ያማል። እና ይሄ ነገር ገልሞ እንዲህ አገላብጭ የማይላችሁ ለራሴ ገርሞኝ አጋጣሚ ሆኖ እየሰራሁኝ ነበረ። ድምጼንም አስገብቼ እየቀረጽኩኝ የነበረው ግን በኋላ ላይ ስሰማው የሚረብሽ ድምጽ ስላለ ነው ድጋሚ እንትን ለማለት ድጋሚ ያንን ደልቼው ሌላ ድምጽ ላስገባበት የፈለኩት ማለት ነው እንጂ መጀመሪያ እየሰራሁኝ ቀርጬው ነበረ። እና በዚህ መልኩ አያችሁ፣ ስጋው ውስጡ ነጭ ነው። አሁን ይሄንን ነው እንግዲህ የበሉት ያለው። በጣም ነው የሚወዱት፣ በጣም ነው የሚጣፍጣቸው ለእነሱ ማለት ነው። ለኛ ያው ሁሉም ይፈቀዳል። በነገራችን ላይ ባህር ላይ ያለ ነገር ሁሉ ይፈቀዳል። ደግሞ ያው አንጀታችን መስፋታችን እሺ አይለንም። ለዛ ነው እንጂ እና ያችሁ ቀስ እያልኩኝ ነው እየጠበስኩት ያለው። እሳቱም ትንሽ ዝቅ አለ መሰለኝ፣ አዘገየኝ። እና ለእነሱ ይመቻቸዋል፣ ያው ለኛ እንጂ በጣም አሪፍ ነው። በእንደዚህ አይነት መልኩ ውዶች አታውቁም ብዬ ሳይሆን በእርግጥ አዳዲስ ለሚመጡት ሊጠቅማቸው ይችላል። እኛ ግን ያው እርስ በራሳችን ለመደጋገፍ ለመተያየት ያህል ነው። እና ይኸውልኝ አማና አበረታቱን፣ እርስ በራሳችን እንበረታታ፣ እርስ በራሳችን እንደጋገፍ፣ ተያይዘን ወደፊት እንሄድ ውዶቼ። እና ትልቅዬ ድስት ነው በነገራችን ላይ ትልቅዬ ነው፣ አያስታውቅም። እዚህ ጋር የምሰራውን በጣም ብዙ ነው፣ 4 ኪሎ ነው። እዛ ነው ድስቱ። አሁን ቅርብ ነው ያየሁት፣ ቦታው ምናምን እንዲገባ ስላልፈለኩ እዚህ ጋር እየተጠቀምኩ ያለሁት የአሳ ቅመም ነው። ያው ሁሉም እሱም ተመሳሳይ ስለሆነ ያው ከባህር የሚወጣ ስለሆነ እዚህ ጋር 7ቱ ቅመም የሚባሉት ናቸው። እኔ ያው እንደምታውቁት ብዙም ቅመም አልበዛም። እና
ቲማቲሜ በእንደዚህ አይነት ፍጭት አድርጌዋለሁ ነፍሱ እስከሚጠፋ ድረስ። ታግሳችሁ ከፍታችሁ ተውልኝ ነው። እኔ ራሱ እንዴት እንደረዘመብኝ አላውቅም። ሳላቆሙ መሰለኝ ስራ ላይ ሆኜ ያው አንድ ቪዲዮ በምንሰራበት ሰዓት እያቆምን እየከፈትን ነው። እዚህ ጋር ግን ረስቸው ይሁን እንዴት ሆነው እንደሆነ አላውቅም። ብቻ ብዙ ነገር እያወራሁ ነበረ መሰለኝ ሄደብኝ እና እዚህ ጋር የነጭ ሽንኩርትና እንትን ነው የጨመርኩበት፣ ሁለቱም ዝንጅብል አንድ ላይ ተፈጨ። ይኸው እንዳልኳችሁ ከለሩ ወደዚህኛው ከዛኛው ወደዚህኛው ለወጥ እስኪል ድረስ ጥብስ አድርጌላችኋለሁ። እንደዚህ ሲጠበስ በነገራችን ላይ ሽንኩርት የሆነ ደስ የሚል ቃና ይኖረዋል። ይህንን እንዳልኳችሁ ነው ድምጽ እያስገባው ስለነበረ ነው የቀረስኩት። በጣም ቪዲዮ ይረዝምብኝ ለዛ ነው። እንደዛ ይሻላል። ድምጽ ምናምን የማይረብሽ ድምጽ ካለ እየሰራችሁ ብትቀርጹ ነው ሁሉም ነገር ደስ የሚለው ማለት ነው። እንደዚህ እዚህ ጋር ብዙ ነገር ገና ቀነሰው ቀናሳቸው ድምጽ ምናምን እንዴት ማድረግ በጣም ከሚስራ ነው። በነገራችን ላይ በፊት በቃ ይሄ ድራማ ምናምን የሚሰሩት አላዝንላቸውም ነበር። በቃ ይሄን ለማቀም ምናምን የሚል ነገር። አሁን ግን ተረዳኋቸው። ድካም አለው በጣም የምር። ቲማቲሜን እዚህ ጋር አድርጌዋለሁ። እሱንም በትንሹ ጠብሰዋለሁ እና በጣም ድካም አለው። አጠገቤ ያለች አንዴ እንግዲህ ድምጿን እየገባ ነው። ማድረግ አልችልም። ደባል ነን እንግዲህ። ደባላችሁን ምንም ልትሉት አትችሉም። ነጻነቱን መጋፋት ስለሚሆን ማለት ነው። ትችሉታላችሁ። ተቻችለን ስለሆነ የምንኖረው አያችሁ። ስንት አይነት ነገር ገባ መስራ። እንዴት አጋዛለች፣ አንዴ ምን ትላለች። ውይ ዙዙ የጽናቱን ይስጥሽ። ቲማቲም ሰልሳ ነው ያደረኩት። ይፈጣሪ ያለ እና አሁን ወደ ክረፍት ወደ መጨመር እየተቃረብን ነው። በጣም ይቅርታ እንግዲህ ሰብር አድርጋችሁ ከፍታችሁ ተውሉኝ። ምንድን ነው ይበላችሁ። ረጅም ነው ማቆም አልችልም። አጋጣሚ እየቀረጽኩ ነበር የመጣችው ነው። ረጅም ሄደዋል። አሁን ወደ እሱ ራሱ ዋናውን ወደ መጨመር ላይ እየተቃረብን ነው። ይኸውላችሁ ጽድት ብለዋል። ከነ ነፍሱ ሲመጣ እኮ ሲያስፈራ። እኛ ጋር ግን ይሄ ህይወቱ ካለፈ በኋላ ነው የመጣው። አንዳንዴ እኮ ከውሃ ወዲያው አውጥቶ ሲያመጡት ከነ ነፍሱ ነው። በአንድ ፌስታል አምቀው ሲያመጡ በዛው ሲነፈስ እርስ በራሳቸው ሲገፈታተሩ ፌስታሉ ውስጥ ሆኖ ማለት ነው ድምጻቸው የፌስታሉ መንኮሻኮሽ ሲፋተጉ ማለት ነው። የሆነ ጊዜ እንደዛ መጥቶብኝ እዚህ አይደለም በፊቱ እንግዲህ ውሃ ሙቄ ጨምሬበታለሁ። አሁን ትግል እኮ ነው ደግሞ ለማዋሃድ ራሱ
የቀን ስራ በሉት። እዛው በዛው መሰቅሰቅ ነው እንጂ ማገላበጥ ምናምን አይታሰብም። እያያዛል እርስ በራሱ። ይሄ እንደውም አሪፍ ነው። እንደዚህ ተቆራርጦ ምን ይመጣልኝ። ወደ መጨረሻው እየሄድን ነው። ቪዲዮ በጣም እንዳረዘምኩ ታውቃለሁ። ምርጥዬ ነው፣ ይወዱላችኋል። እንግዲህ እኔ ሰርቼው ስለወደዱት ነው ወደ እናንተ ይዤው የመጣሁት ማለት ነው። ማንኛውም ነገር አንዴ ሰሩትና ሁለቴ ሰሩትና በቃ ሲሆነ ደጋግመው ስሩ ሲሏችሁ ወይም ደግሞ ለዛ ነገር ሲያወሩለት ሲያደንቁት ሰራችሁት ነገር ያው ወደ እናንተ ይዤው መጣ ማለት ነው። እኔ ብዙ ጊዜ ያው አብዛኛዎቹ ባይሆኑ አንዳንዶቹም ስለሰራችሁት ነገር ይናገራሉ። አድናቆት ቢጤ ነገር ጣል ያደርጉላችኋል። ያንን ወደ ሌላ ወደ ጊፍት ቢቀይሩት አሪፍ ነበረ። መጀመሪያ የጨመርኩት ውሃ ስላልበቃው 4 ሊትር ውሃ ነው። 2 አንዴ መጀመሪያ አሞቂ ነበር። ውሃ ያሞቁኝ ነው የጨመርኩበት። መጀመሪያ ተጨምሮ ያያችሁት አንዴ ያሞቁት ነበረ። አሁን ሁለተኛ ያሞቁትን ውሃ ነው፣ ትኩስ ውሃ ነው የጨመርኩበት። አፍልቼ ማለት ነው። አሁን በቅቶታል። እንከርነዋለን፣ ይበስላል ማለት ነው። ይሆናልች አንዴ ታንኮራፋ፣ እንዴት ምንድነው? እያወቀች እኮ ነው፣ አውቃ ነው ድምጽ ያስገባች ያለችው ማለት ነው። እንግዲህ የሚረዳ ደባል ይስጣችሁ። ሌላ ምን እላለሁ? ደባል መሆኑ ካልቀረ የሚረዳችሁ ይስጣችሁ። ደባል ኑሮ ግን በጣም ያስጠላል። ሲሆን ብቻ መስራት ይሻላል የሚቻል ከሆነ። በቃ እያጠናቀቅን ነው። ጠፋብኝ እኮ ቪዲዮ ከመርዘሙ ማውራ ሁላ ጠፋ። ይሄው በዚህ መልኩ ጨርሰንለታል። አሁን ወደ ገበታ ሊቀርብ ነው ማለት ነው። ተሞሽሮ አልቆለታል። ይወዱላችኋል። እናንተንም ሰርታችሁ ሞክሩት። ቪዲዮ አርዝሜዋለሁ፣ ተንዛዝቼባችኋለሁ። በጣም ይቅርታ። ወዳችኋለሁ። ሰላማችሁ ይብዛልኝ ባይ